መነጽር ለየት ይላል። አመሰግናለሁ በዛ መነጽር ስለምትመለከተኝ። እንደ ሁላችንም ይህ መነጽር ተጠቅመን ሌላ ሰውን ማየት ብንችል፣ ፖዚቲቭ የሆነውን ነገር ማውጣት ብንችል በጣም ብዙ ሰው ይቀየራል ብዬ አስባለሁ ማለት ነው። እንግዲህ አንድ ጥያቄ መጣው ሜሪም ኦኬ ስግጥ በውጤታችሁ ደስ ቴንክ ዩ ሶ ማች ያ ስግጥ ፍምስ ለሁሉም ነው። ተማሪዎች በትምህርታቸው ሰግጠው በውጤታቸው ነው የሚፈምሱት። ከማን መሀል ነው የሚፈምሱት? አስተማሪዎች፣ ወላጆች እነሱ ከሚማሩ ማለት ነው። ስፖርተኞች ስግጥ ግብድ ነው የምንለው። ሰግጣለህ ትገብዳለህ። እንግዲህ ስግጥ ብለህ ከሰራህ አመጋገብን ከተከታተል ኦፍኮርስ ነው። ስለዚህ አይ ቲንክ አሁን አይዲያው ገብቷቸዋል ብዬ አስባለሁ። ለዓላማ ግን መያዝ ነው፣ እንደዚህ ጨብጥ አለመልቀቅ ነው እና ቴንክ ዩ ሶ ማች። ሌላው ደግሞ ለምን ሁለት ተወዳዳሪዎች እያሉ ለምን አቅማ የተመረጠ ነው? እኔ የአፍሮ ሀብ አምባሳደር ብቻ ሳይሆን የአፍሮ ሀብን ባለቤት ነኝ። አብረን ነው ፓርትነር አድርገን የስራ እያመጣን ያለ ነው። አይ ቲንክ መልሴ ነው አጭር ነው ብዬ አስባለሁኝ። እናም ሌላው ጥያቄ ነበረ መሰለኝ የስግጥ ፍምስ ቱር በጣም ሲምፕል ነው። ኮንፊደንስ ነው፣ በራስ መተማመን ነው፣ ክሪኤቲቪቲ ነው፣ ኢንተርናሽናል ደረጃ ማሰብን ነው። ቬሪ ሲምፕል። አዲስ አበባ የተለያዩ ከተሞች እመጣለሁ፣ ቀውጤ እናደርገዋለን። በእርግጠኝነት እቺ አገር እነዚህ ወጣቶች ኢንተርናሽናል ይሆናሉ፣ በአፍሪካ ደረጃ ይታወቃሉ። በዘፋኝ ብትሉ፣ በኤኒ ሙቪ፣ በክሪኤቲቪቲ ደረጃ እኛ በደንብ እዚህ ፈምሰው አፍሪካ ውስጥ ታውቀው እኛን አስጠርተው ኢንተርናሽናል ሄደው እንዲወዳደሩና እንዲያስጠሩ ነው የምፈልገው። ይሄ ደግሞ በጣም ሲምፕል ነው ብዬ የበለጠ ኢትዮጵያን ኮንተንት ክሪኤተርስ ይሆናል። የኢትዮጵያ ሰዎች አብዛኞቹ ማለት ነው ኢንተርናሽናል ማድረግ እንፈልጋለን በክሪኤቲቪቲያቸው በፈለጉት ነገር። ይኸው እንደምታዩት ይህ የሚያምር ሎጎ የተሰራው ማለት ነው በክሪኤቲቪቲ ነው። ግን ይህ የሚመስል ሎጎ ለመስራት አንደኛ በራስ መተማመን ያስፈልጋል፣ ኮንፊደንሱም ያስፈልጋል። እኔ እሰራዋለሁ የሚል ማለት ነው። እሷን እንፈጥራታለን፣ ክሪኤቲቪቲ እናሳድጋለን። ሰው ነፃነት እንዲኖረውና ወጥቶ በራሱ የፈለገው ነገር ክሪኤት እንዲያደርግ ነው ዋናው ዓላማችን። ከዚህ በላይ ደግሞ እኔ አሁን እንደ አፍሮ ሀብ ምን እያደረግን ያለ ነው? አይሾው ስፒድን ወደ ኢትዮጵያ ለማምጣት እየሰራን ያለ ነው። ይህ በጣም ደስተኛ ያደርገኛል። አይሾው ስፒድን ለኢትዮጵያ ሙሉ ወጣቶች የበለጠ ሞቲቬሽን ይሰጣል ብዬ አስባለሁ። ተጽዕኖ ይፈጥራል ብዬ አስባለሁ። እኛ ወደምንፈልገው ዓላማም እንደርሳለን። ኢትዮጵያን የበለጠ ኢንተርናሽናል እናደርጋታለን ማለት ነው። አፍሪካም አጠቃላይ ነው ብላችሁ እና በጣም ደስ ብሎኛል። እሺ የፊርማ ስነ ስርዓት አኑሯል። በሚቀጥሉት ጊዜያቶች እንግዲህ ከአፍሮ ሀብ ጋር በመሆን በተለይ እንግዲህ የኢትዮጵያን